እኔ ትናንት በስቲያም ያየነውን ዛሬ የሚያየነውን የገጠር ህብረተሰብ ህይወት ያኗኗር ዘይቤ ማሻሻያ ፕሮግራም የነገዋን ኢትዮጵያ ነው የሚያሳየኝ። አንድ ፕሮጀክት ብቻ አይደለም፣ የሆነ ሰፈር የመለወጥ ጉዳይ ብቻ አይደለም። ኢትዮጵያ ነገ ዜጎቿ የሚኖራቸው ያኗኗር ዘይቤ ለውጥ ነው። በዚህ አሻግሬ የማየው በጣም ባጠረ ጊዜ የተሰራ ነው። ከተማ ላይ የማይገኝ ያልተበከለ ንጹህ አየር ሁሉንም ለህብረተሰብ እድገት ወይም ለአንድ ጤናማ ልጅ እድገት የሚያስፈልጉ ምግቦችን የትም ሳይሄድ ከጓሮ ቀንጥሶ ማየት የአእምሮ ምግብ የሚያገኝበት ለአካልም ምግብ የሚያገኝበት ንጹህ በሆነ ስፍራ ብርሃን ኖሮት ኢነርጂ አግኝቶ ላይፉን ትራንስፎርም አድርጎ የሚኖር ማህበረሰብ በእርግጥም የተለምነው ብልጽግና የእውን የመሆኛ ጊዜው ብዙ ሩቅ እንዳይደለ ማሳያ አድርጌ ነው የተገነዘብኩትና በጣም ትልቅ ተስፋ ትልቅ አቅም በትንሽ በራስ ሀብት በራስ አቅም ክህሎትን እውቀትን እና የአካባቢ ሀብትን አገናኝቶ በልብ ማየት የሚችል የአመራር ዘይቤ በአይን ብቻ ሳይሆን መኖር ሲችል እንደዚህ አይነቱ ነገር እንዴት ባጠረ ጊዜ እውን መሆን እንደሚችል አብይ ማሳያ ነውና በእኔ እምነት ባጭር ጊዜ ሁሉም የህብረተሰብ ክፍል ካበረ ከተባበረ ኢትዮጵያን ባጭር ጊዜ የመቀየር ትልማችን እውን ይሆናል የሚል ተስፋም ጭምር የሰነኩበት ነው።